በአብዛኛው የኢትዮጵያ ሕዝብ ዘንድ ዲያቆን ዳንኤል ክብረት የሚለው የክብር ስም ዳንኤል ክስረት በሚለው ቅጽል ስም ተቀይሯል። የዳንኤል ክብረት የስልጣንም ሆነ በጠቅላይ ሚኒስትሩ የመፈለግና የመደመጥ ጅንበር እያዘቀዘቀች ነው የሚሉ መረጃዎች በስፋት እየወጡ ነው። አንድ የመንግስት አደረጃጀትን በጥልቀት የሚከታተልና ስለ ዲያቆን ዳንኤል ክብረት የሚያውቀውን መረጃ ለቻናላችን የላከ አንድ የጣቢያችን ተከታታይ ከቀናት በፊት የአብይ አህመድ መንግስት ከሰሞኑ እያደረገ ያለውን የራሱን አባላትና ደጋፊዎች የማሰር ዘመቻ በተመለከተ በእኔ ግምት በቀጣይ ሊጠረጉ ይችላሉ ብዬ ካነሳኋቸው ሰዎች መካከል አንዱ ዲያቆን ዳንኤል ክብረት ነው ሲል ገልጾልናል። መረጃውን የላከልን ግለሰብ በጽሁፍ ደጋግሜ እንዳልኩት አገዛዙን ከሚያገለግሉ ባለስልጣናት መካከል ከህዝብ ጋር እልህ ተጋብቶ በሚናገራቸውና በሚጽፋቸው መርዘኛ ቃላት የተነሳ የዳንኤል ክብረትን ያህል በህዝብ ዘንድ የሚጠላ ባለስልጣን የለም። ታዲያ የሚገርመው ነገር ዳንኤል ጥላቻን ያተረፈ በህዝብ ዘንድ ብቻ ሳይሆን በበርካታ ባለስልጣናትም ጭምር መሆኑ ደርሼበታለሁ ሲል ገልጾልናል። ለመሆኑ በዚህ ልክ አነጋጋሪ የሆኑት ዲያቆን ዳንኤል ክብረት ማን ናቸው? የፖለቲካ ጉዟቸው እስከ የት ነው? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተው ቤተክርስቲያኗ ላይ ለሚፈጽሙት መንግስታዊ ጫናዎችን እንደ ይሁዳ አሳልፎ የመስጠት ወኔን ከየትና እንዴት ተላበሱ? የተከበራችሁ የቻናላችን ተከታታዮች በዛሬው ልዩ ጥንቅራችን ስለ ቀድሞ የደርግ ምልምል ወታደር ኋላም የሃይማኖት ሰው ዲያቆን አሁን ደግሞ ፖለቲከኛ ስለሆኑት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ያልተሰሙ በርካታ ጉዳዮች እናነሳለን። ከስልጣናቸው ሊነሱ ይችላሉ ስለተባለው የውስጥ አዋቂዎች መረጃም ከታማኝ መረጃ ምንጮቻችን የተረጋገጠ መረጃ እንነግራችኋለን። ቻናላችን ሰብስክራይብ በማድረግ ጠቃሚ መረጃዎችን ተጋበዙ እያልን ወደ መረጃችን እናልፋለን። የዲያቆን ዳንኤል ክብረት የፖለቲካ እንቅስቃሴና ሚና ከየት ወደ የት ነው? እውን የስልጣንና ተፈላጊነት ጀንበራቸው እያዘቀዘቀች ትሆን? ዲያቆን ዳንኤል ክብረት በኢትዮጵያ ዘመናዊ ፖለቲካ ውስጥ በተለይም ከ2010 ዓ.ም በኋላ በግልጽ በህዝብ እየታዩ የህዝብ ተጽዕኖ ያላቸው ሰው ናቸው። በሙያቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን፣ ጸሐፊ፣ የታሪክና ሃይማኖት ተንታኝ ሲሆኑ በፖለቲካ መስክ ደግሞ እንደ ሀሳብ አቀናባሪ ወይንም አይዲዮሎጂና የህዝብ ንግግር ተጽዕኖ ፈጣሪ በመሆን ይታወቃሉ። ዳንኤል ክብረት በመጀመሪያ በሰፊው የህዝብ እይታ ያገኙት በጽሁፋቸው በሃይማኖታዊና ታሪካዊ ንግግራቸው እንዲሁም በማህበራዊ ሚዲያ በሚያቀርቧቸው አስተያየቶቻቸው ነው። እነዚህን አስተያየቶች ብዙ ጊዜ ሃይማኖት፣ ሀገርን፣ ታሪክና የመንግስትና የህዝብ ግንኙነትን ያካተቱ ናቸው። ከ2010 ዓመተ ምህረት በኋላ ዲያቆን ዳንኤል ክብረት ከጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ጋር በቅርበት የሚሰሩ መሆናቸውን ይፋ አድርገዋል። በመጨረሻም የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ በመሆን ስልጣንን አግኝተዋል። በዚህ ሚና ውስጥ ዲያቆን ዳንኤል በተለይም በህዝብ ንግግር ማቀነባበር፣ የመንግስትን ፖሊሲዎችን በሀገርና በሞራል አቀራረብ ማብራራት እንዲሁም መንግስትን ከሃይማኖታዊና ማህበራዊ ተቋማት ጋር ለማገናኘት የሚመለከቱ ጉዳዮች ላይ ተጽዕኖ እንዳላቸው ይነገርላቸዋል። ዲያቆን ዳንኤል ክብረት የሚያቀርቧቸው የፖለቲካ አቀራረቦች በብዙዎች ዘንድ ሀገራዊ ወይንም ናሽናሊስትና ሞራላዊ መሆናቸውን ይገልጹላቸዋል። ፖለቲካን ብቻ እንደ ጨዋታ ሳይሆን እንደ ሞራልና የህዝብ ነፍስ ጉዳይ ያቀርቧቸዋል። በንግግራቸውና ጽሁፋቸውም የኢትዮጵያ ታሪክ ብዙ ጊዜ እንደ መንግስታዊ የፖሊሲ መሰረት ይጠቀሟቸዋል። ይሁን እንጂ በህዝብ ዘንድ መከላከያ አጀንዳ ከመሆን ግን አልተረፉም። ዲያቆን ዳንኤል ክብረት ሰፊ ድጋፍ እንዳላቸው ቢታወቅም ከፍተኛ ተቃውሞ የሚያቀርቡባቸውም ወገኖችም አሉ። አንዳንዶች እርሳቸው እንደ መንግስት አመራር የሀሳብ መከላከያ ይመለከታቸዋል። ሌሎቹ ደግሞ ሃይማኖትን ከመንግስታዊ ፖለቲካ ጋር በመቀላቀል ግጭትን የሚፈጥሩ ናቸው ሲሉ ይተቿቸዋል። በተለይ በሀገሪቱ የፖለቲካ ግጭትና ጦርነት ወቅት የሚያቀርቧቸው አስተያየቶች ክርክር ውስጥ ይገባሉ። ደጋፊዎቹ እንደ ሀገር መከላከያ ሲመለከቷቸው፣ ተቃዋሚዎቹ ደግሞ እንደ አንደኛ ወገን ንግግር አድርገው ይተቿቸዋል። የተከበራችሁ የቻናላችን ቤተሰቦች ወደ ዲያቆን ዳንኤል ክብረት የስንብት የውስጥ አዋቂዎች መረጃ ስናልፍ ደግሞ የመረጃ ምንጫችን ሙሉ ሀሳብ እንደሚከተለው እናቀርባለን። ከቀናት በፊት የአብይ አህመድ መንግስት ከሰሞኑ እያደረገ ያለውን የራሱን አባላትና ደጋፊዎች የማሰር ዘመቻን በተመለከተ በእኔ ግምት በቀጣይ ሊጠረጉ ይችላሉ ብዬ ከጠቀስኳቸው ስሞች መካከል አንዱ ዲያቆን ዳንኤል ክብረት እንደነበር ይታወሳል። ደጋግሜ እንዳልኩት አገዛዙን ከሚያገለግሉ ባለስልጣናት መካከል ከህዝብ ጋር እልህ ተጋብተው በሚናገሯቸውና በሚጽፏቸው መርዘኛ ቃላት የተነሳ የዲያቆን ዳንኤል ክብረትን ያህል በህዝብ ዘንድ የሚጠላ ባለስልጣን የለም። ታዲያ የሚገርመው ነገር ዳንኤል ጥላቻ ብቻ ያተረፈ በህዝብ ዘንድ ብቻ ሳይሆን በበርካታ ባለስልጣናትም ጭምር መሆኑ ደርሼበታለሁ። በተለይ አክራሪ የኦሮሞ ብሔርተኛ ባለስልጣናት ዳንኤልን ሰርጎ የገባው የውስጥ አርበኛ ነው እያሉ በተደጋጋሚ እንደሚከሱት ይሰማል። እስካሁን የቆየውም ጠቅላዩ ስለሚወዱትና ከጠላቶቹ ስለሚከላከልለት ነው ይላል የመረጃ ምንጫችን።
ከወራት በፊት ጀምሮ ከሚለቀቁ ፎቶግራፎች መረዳት እንደሚቻለው ዳንኤል መልካም ሁኔታ ላይ አይደለም። ሰውነቱ እጅግ ከስቶ ገጽታው ፍጹም ተመናምኖ ከፕሮቶኮል ውጭ ጺሙ ጎፍሮ ጸጉሩ ተዝረክርኮ ነው የሚታየው። ይህን ሁሉ የታዘብን ብዙዎቻችን ዳንኤልን እንዲህ ያደረገው የህዝብ እንባና እርግማን ነው ማለታችን አልቀረም። በእርግጥ በተለያዩ ጊዜ ትግራዩን ጁንታ፣ አማራውን ጃውሳ፣ አዲስ አበባውን ወሮ በላ እያለ ማንቋሸሹን ሰድቦ ለሰዳቢ መስጠቱን የሚያመጣበት ሰማያዊ ቁጣ ስጋውን ግጦ በአጥንቱ ባያስቀረው ነበር የሚገርመው። ቅርብ ጊዜ ፎቶግራፎቹ ግን የሌላ ከባድ ጭንቅ ማሳያዎች ናቸው። ኦቦ ዳንኤል በእርግጥም ጥርስ ተነክሶበታል። አቅም አጥተው እንጂ ዳንኤልን ከጥንትም በጥርጣሬ ያዩት የነበሩ አክራሪ የኦሮሞ ብሔርተኞች ባለስልጣናት እንደነበሩ ግልጽ ነው። ሰሞኑን ግን እንዲህ አይነት ኃይሎች ይበልጥ ተደራጅተው ዳንኤልን ሊያጠፉት ተነስተዋል። እስከዛሬም ዳንኤል ከጠቅላይ ሚኒስትሩ ጀርባ በመከላከል እንዲሁም የገዛ ብሔሩን የአማራ ህዝብን ጭምር በመሳደብ ጠቃሚነቱን በማሳየት እስካሁን ስልጣኑን አስከብሮ ነበር። ከአሁን በኋላ የዳንኤል አገልግሎት ዘመን አብቅቷል። ከዚህ በላይ ጊዜ ከሰጠነው ሀገሩን የነፍጠኛ ሀገር ያደርገዋል እያሉ ነው ጠላቶቹ። ዳንኤል ከጠቅላይ ሚኒስትሩ አማካሪነት በተጨማሪ የፋና ብሮድካስቲንግ ኮርፖሬት ቦርድ ሰብሳቢ ሲሆን የኢትዮጵያ ቴሌቪዥን ውስጥም እጁ ረጅም ነው። አብይ አህመድን የእግዚአብሔር ታናሽ ወንድም አድርጎ ለመሳል የሚያደርገው የገጽታ ግንባታ ስራዎች በሙሉ የዳንኤል አሻራ ያለባቸው ናቸው። ተከበራችሁ ተከታታዮቻችን የዛሬን አበቃን። በሌላ ጥንቅር እስክንገናኝ ሰላም ቆዩን።